ዩቲዩብ ፋሚሊዎች እንዴት ናችሁ? ዛሬ ደግሞ ለየት ባለ ነገር ነው የመጣሁላችሁ። እንግዲህ ጀርመን ሀገር ላይ በጣም ብዙ ከሚከበሩ ፌስቲቫሎች አንዱ ካርኒቫል ዴር ኩልቱር ይባላል። የካልቸራል ይዘት ያለው ብዙ ሰዎች ከተለያየ ዓለማት ብዙ ቱሪስቶች ከተለያዩ ከተሞች እና ሀገራት የሚመጡበት ካርኒቫል ነው። እንግዲህ በጣም ደስ የሚል ማለት ነው። ኦ ማይ ጋድ በጣም የተለያዩ ሰዎች የተለያየ ጭፈራ፣ ምግብ፣ ካልቸር ያለበት ነው። እንግዲህ በርሊን ላይ ነው የሚከበረው። አሁን ዘንድሮ ለ30ኛ ጊዜ ነው የሚከበረው። እንግዲህ ኤቭሪ ይርስ ለሶስት ተከታታይ ቀናቶች ይቆያል። ያው በ21 ሜይ ጀምርና እስከ 24 ሜይ ድረስ ነው የሚቆየው እና በጣም ቆንጆ ፌስቲቫል ነው። በጣም ነው ደስ የሚለው። እንግዲህ ኔክስት ይር ፕላን አድርጋችሁ እንደዚህ አዲስ ነገር ማየት መሞከር የምትወዱ ሰዎች ፕሊዝ መታችሁ እዩት። በጣም ነው የሚያምረው። እኔ በጣም ነው የምወደው እንደዚህ አይነት ፌስቲቫል። እንግዲህ እዚህ ጋር መጨረሻ አካባቢ ላይ ራሴን አስገብቼላችኋለሁ። ሞር እንትኑ እንድታዩት ስለፈለኩኝ ነው ፌስቲቫሉን እና እንደዚህ በጣም የሚያምር ጊዜ የሚያምር ታይም ካርኒቫል ዴር ኩልቱር ላይ አሳልፈናል። በርሊን ላይ በጣም ደስ የሚል ጊዜ ነበረ። በቃ ህዝቡ በራሱ ሙድ ነው የሚዝናናው። ይጠጣሉ፣ ይጨፍራሉ፣ በቃ ይበላሉ። ኤቭሪዌር ኢዝ ሶ ቢዩቲፉል በቃ ከምነግራችሁ በላይ። ኤኒሃው ቴንክ ዩ የዩቲዩብ ፋሚሊዎቼ በጣም ነው አመሰግነው። እየገባችሁ ሰብስክራይብ አድርጉ፣ ላይክ፣ ኮሜንት፣ ሼራችሁ ማይለይን። እንግዲህ ደግሞ ቀጣይ ደግሞ በሌላ ቪዲዮዎች እመጣላችኋለሁ። እስከዛው ጊዜ እንግዲህ ወዳችኋለሁ። ላቭ ዩ ጋይስ። ቀሪውን ተጋበዙልኝ። ባይ። እኔ ከወዲሁ ቻው ልበላችሁ። ቻው